አብዛኛው ሰው አንድ ነገር ላይ በጥልቀት ከመግባት ይልቅ 10 ነገሮችን በአመት ውስጥ ይሞክራል። አንዱ የሆነ ጊዜ ሲፈጅበት፣ አንዱ ላይ ሪዛልት ላይ ሲል፣ አንዱ ላይ ኮንሲስተንት መሆን ሲያቅተው፣ አንዱ የሆነ ሰው መጥፎ ነው ስላለው ብቻ አንዱን ይተውና ወደ አንዱ ይሄዳል። አንዱን ይተውና ወደ አንዱ ይሄዳል። በተለይ ደግሞ ኦንላይን ስራዎች ላይ የሆነ ቲክቶክ በደንብ ያበላል ሲባል ቲክቶክ ይጀምራል። ከዛ ቲክቶክ ላይ ምንም ሪዛልት ላይ ሲል ዩቲዩብ ይጀምራል። ዩቲዩብ አልጀምር ሲለው አፕወርክ ይጀምራል። ፍሪላንሲንግ ይጀምራል። ትሬዲንግ ይጀምራል። የተለያዩ ነገሮችን በአንድ አመት ውስጥ ይጀምርና ከሁሉም አንድ ነገር ሳይዝ አመቱ ያበቃል፣ እድሜው ይሄዳል። ነገር ግን አንድ ስኪል ምረጡ። አንድ ነገር ላይ በደንብ አድርጋችሁ ጠልቃችሁ ግቡና እዛ ላይ 6 ወር ስጡት። የእውነት ነው ብላችሁ በ6 ወር ውስጥ ምንም አይነት ሪዛልት ማየት ካልቻላችሁ ያንን ነገር ተውትና ሌላ የሚያስደስታችሁና እናንተ ልትጠነክሩበት የምትችሉት ነገር ጋር ግቡ። ነገር ግን ከ6 ወር በፊት ሰው የሚላችሁን ሰምታችሁ ሶሻል ሚዲያ ላይ በዚህ ሀብታም ሆን፣ በዚህ ሀብታም ሆን፣ ይሄ ህይወቴን ቀየሩ፣ በዚህ ህይወቴን ተቀየርኩ ሲሉ እየሰማችሁ ራሳችሁን ኮንፊውዝ አታድርጉ። ትንንሽ እውቀቶች የትም አያደርሷችሁም። በአንድ ነገር ላይ ጥልቀት ያለው እውቀት ግን ትልቅ ቦታ ያደርሳቸዋል። ስለዚህ አንድ ነገር ላይ ዲፕ ግቡና ያንን ነገር በደንብ አጥኑት።